ለሹፌሩና ረዳቱ ደጋግመን እየደወልን ነው፣ እስካሁን ማግኘት አልቻልንም። ፈለገ ጊዮን ባስ ጨርሶ ይዘጋል አይዘጋም የሚለውን የምናውቀው ነገር የለም። ስራ አቁሙ ብቻ ነው የተባልነው። የመጨረሻ ውሳኔ መቼ እንደሚታወቅ እርግጠኞች አይደለንም። የቪኦኤ ኢትዮጵያ ዘጋቢ። ሰላም ጤና ይስጥልኝ ውድ የዜና ሰሚ አድማጭ ተመልካቾቻችን፣ የዕለቱን መረጃ ይዘንላችሁ መጥተናል። አብራችሁን ቆዩ። በዛሬው ዕለት አዲስ አበባ ወደ ማርቆስ ተሳፋሪዎችን አሳፍሮ ሲጓዝ የነበረ ፈለገ ጊዮን የሚል ስያሜ ያለው ባስ በኦሮሚያ ክልል ከፍቼና ጎሃ ጽዮን መካከል ባለው መንገድ ላይ አሊ ደሮ በተባለ ስፍራ ሙሉ ተሳፋሪዎች መታገታቸው ተሰምቷል። ሹፌሩን ጨምሮ 50 የሚሆኑ ሰዎችን አሳፍሮ እንደነበረ የተገመተው ባስ በግምት 2 ሰዓት ከ30 አካባቢ በታጣቂዎች ተመቶ ተሳፋሪዎቹ መወሰዳቸውን የአይን እማኝ ሹፌሮች አሳውቀዋል። በምስሉ የሚታየውና በታርጋ ቁጥር A30273 የተመዘገበው ፈለገ ጊዮን የሚል ስያሜ ያለው አውቶቡስ ከአዲስ አበባ ወደ ማርቆስ ሲያቀና ነበር። መንገዱ 5 ከ30 ነው የተከፈተው። ከአዲስ አበባና ከተለያዩ አካባቢዎች የመጡ መኪኖች ቆመን ነበር። የታገተውን አውቶቡስ የፊት ለፊት ጎማውንና መስታወቱን በጥይት ከመቱ በኋላ ሹፌሩን ጨምሮ ተሳፋሪዎቹ ይዘው ሄደዋል ሲሉ የአይን እማኞች አስረድተዋል። አክለውም የተወሰኑ ደቂቃዎች ከሚሊሻው ጋር ተታኩሰው ነበረ። በበርካታ ኦራል መከላከያዎች ተጭነው ከመጡ በኋላ ነው መንገዱ የተከፈተው እንጂ በአካባቢው ጸጥታ እስኪከበር ትግል ሊሆን አስከባሪዎች ትግል ሊሆን አልቻለም ነበር ብለዋል። መከላከያ በቦታው የደረሰው ከረፈደ በመሆኑ ታጋቾቻችንን ማስመለጥ አልቻልንም። ቅዳሜ ዕለትም ታጣቂዎች በአካባቢው ተመሳሳይ ነገር አድርገው እንደነበር ሹፌሮች የገለጹ ሲሆን ሚሊሻ እና ታጣቂዎች ሲታኮሱ ነበር። ታጣቂዎች መኪናዎችን በመምታት ካስቆሙ በኋላ 5 የከባድ መኪና ሹፌሮችን ይዘው ሄደዋል ነው ያሉት። ሹፌሮች ቅዳሜ ዕለት በነበረው ተኩስ ምክንያት ለረጅም ሰዓታት ጎሃ ጽዮን ላይ ለመቆም ተገደው እንደነበር ገልጸዋል። አግተው ወስደው 3 እና 4 ሚሊዮን መጠየቅ ልምድ አድርገውታል። ነገር ግን ከፍለህም በህይወት ስለመለቀቅ ዋስትና የለህም ሲሉ ምሬታቸውን ገልጸዋል። የጊዮን ባስ ሰራተኞችም አክለው እንዳሉት ለሹፌሩና ረዳቱ ደጋግመን እየደወልን ነው፣ እስካሁን ማግኘት አልቻልንም። አውቶቡሱ ከአዲስ አበባ ወደ ማርቆስ ሲጓዝ ነበር የሚል ምላሽ አግኝተዋል። ምን ያህል ሰዎችን አሳፍሮ እንደነበር ዝርዝር መረጃ ለጊዜው መስጠትም አልፈለጉም። አካባቢው የሸኔ ታጣቂዎች የሚንቀሳቀሱበት አካባቢ እንደመሆኑ በተደጋጋሚ ሹፌሮችና ተሳፋሪዎች የሚገደሉበትና የሚታገቱበት ሂደት ቢኖርም ችግር የሚፈጠርበትን ቦታ ለይቶ መጠበቅና አጋቾችን አድኖ መያዝ ባለመቻሉ ችግሩ እንዳይቆም እንዳደረገውም ገልጸዋል። በመቀጠልም የአሜሪካ ድምጽ ራዲዮ ቪኦኤ የፕሬዝዳንት ትራምፕ ውሳኔ ተከትሎ ስራ ማስቆም ጀምሯል። በዛሬው ዕለት የቴሌቪዥን መስኮት ስርጭቶቹ ጨልመው የታዩ ሲሆን በአንዳንድ ሀገራት ደግሞ ሙሉ በሙሉ ሙዚቃ ብቻ እያስተላለፉ ይገኛሉ። በዓለም አቀፍ ደረጃ ከ1300 በላይ ሰራተኞች ያሉት ቪኦኤ በየአመቱ የሚመደብለት የ$267.5 ሚሊዮን በጀት ተሰርዞ ሰራተኞቹ የግድ ረፍት ደብዳቤ ተሰጥቷቸዋል። 83 ዓመታትን ያስቆጠረው ቪኦኤ በዶናልድ ትራምፕ ውሳኔ በታሪኩ ለመጀመሪያ ጊዜ ስርጭት ያቋረጠ ሲሆን ውሳኔውን በተለያዩ ሀገራት የሚገኙ ዘጋቢዎቹን አስደንግጧል። በኢትዮጵያ በ3 ቋንቋዎች በአማርኛ፣ አፋን ኦሮሞና ትግረኛ ስርጭቱን ያከናውን የነበረው ቪኦኤ በኢትዮጵያ የሚገኙ ዘጋቢዎቹን ከቅዳሜ ጀምሮ ስራቸውን እንዲያቆሙ እንደተነገራቸው ስሜ አይጥቀስ ያሉ የተቋሙ ዘጋቢ ተናግረዋል። ዘጋቢውም እንዳሉት እኛ በሰራነው ነው ይከፈለን የነበረው። ከቅዳሜ ጀምሮ
እንድናቆም በኤዲተሮቻችን በኩል ተነግሮናል። ቪኦኤ አዲስ አበባ፣ ድሬዳዋ፣ ደሴ፣ ባህር ዳር፣ መቀሌና ሐዋሳ ያሉ ዘጋቢዎችን ጨምሮ በአጠቃላይ 11 ዘጋቢዎች በኢትዮጵያ አሉት። የአሜሪካን የፌዴራል ተቋማት ላይ ያለውን ነገር በብዙ መልኩ ስለምንሰማውና የተለያዩ ተቋማት ስራዎቻቸውንና ሰራተኞቻቸውን ሲቀንሱ ስለምናይ ለውጥ እንደሚኖር ስንጠብቅ ነበር። ነገር ግን በዚህ ደረጃ አልነበረም። ከቪኦኤ ጋር በተያያዘ ብቻ ሳይሆን ቪኦኤ በሚገኝበት እናት ድርጅት ጋር በተገናኙ አገልግሎቶች ላይ አዲሱ አመራር የሚያነሱት ጥያቄ ስላለ የምንጠብቀው ነገር ነበር። ነገር ግን በዚህ ደረጃ አልጠበቅንም፣ አስደንግጦናል ይላሉ። ጨርሶ ይዘጋል አይዘጋም የሚለውን የምናውቀው ነገር የለም፣ ስራ አቁሙ ብቻ ነው የተባልነው። የመጨረሻ ውሳኔ መቼ እንደሚታወቅ እርግጠኞች አይደለንም። ኢትዮጵያ ውስጥ ከ10 እስከ 15 ዓመት የሰራን ሰራተኛን ጨምሮ ከተቀጠረ ወር እንኳንም ያልሞላው ሰራተኛን ነበር። ተስፋችን ሙሉ በሙሉ አይዘጋም የሚል ነው። በጀትና ሰራተኛ ይቀነስ ይሆናል። የሚቀነስ ሰራተኛ ካለ የእነሱ አካል እንሆናለን አንሆንም የሚለውንም አናውቅም። እስካሁን ዩኤስኤዲን ጨምሮ ተመሳሳይ ነገር የገጠማቸው የአሜሪካን ተቋማት ሰራተኞቻቸውን ነው እየቀነሱ ነው ያሉት። በዛ መንገድ ያስቀጥሉት ይሆን የሚል ተስፋ አለን። በምንሰማው መረጃ ሙሉ በሙሉ እንዘጋዋለን የሚል ነገር የለም። በተሻለ ግልጽነትና ተጠያቂነት የአሜሪካንን ጥቅም ባስጠበቀ መንገድ የሚሰሩ ሚዲያዎች እናደርጋለን የሚል መረጃ ነው የምንሰማው። ይህ ማለት እንዘጋዋለን የሚል ትርጉም የለውም። ሆኖ እስከምናየው ግን እርግጠኞች አይደለንም። ነገር ግን ተመልሶ ወደ ስርጭት ቢመለስ በየሀገሩ ያለው አገልግሎት ይቀጥል ወይም የሚለውን አሳሳቢ ነው። ሚዲያው ቀጥሎ እነዚህ አገልግሎቶች ካልቀጠሉ ለኛም ምን ትርጉም የለውም ብለዋል። ውድ የዜና ሰሚ አድማጭ ተመልካቾቻችን የዛሬው የዕለት መረጃችን ይህን ይመስል ነበር። ቸር ቆዩን።